እሽራ ዮሐንስ ምዕራፍ 1 ከቁጥር 8 ጀምሮ አምላክ መሆኑን ያሳያል ብለሃል። እስቲ ያን ጥቅስ እንመልከተው። አምላክ መሆኑን ያሳያል ወይስ አያሳይም? እንቀጥል ዮኒ። እኔ እኮ እናንተን እየጠበቅኩ ነው ወይስ ምንድን ነው? አልገባኝም። እሺ እኮ ምንድን የዮሐንስ ወንጌል ራዕይ ዮሐንስ ምዕራፍ 1 ቁጥር 8 ላይ ያለ የነበረ የመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል አለ። እሺ እኮ ይሄ ሁሉን የሚገዛ ጌታ አምላክ እኮ የተባለው አብ ነው እንጂ ኢየሱስ ክርስቶስ አለ። ሌላ ጥቅስ ላይ ጌታ አምላክ ተብሎ ሲጠቀስ የነበረው አብ ነው። ጌታ አምላክም የዳዊትን ዙፋን ይሰጧል ይላል ኢየሱስ ክርስቶስ ሉቃስ ወንጌል እንዴ 7 ላይ ምንድነው እንደሚለው? እሺ እዚህ 7 ላይማ ሄደን ማወቅ እንችላለን። 7 ላይ እነሆ ከዳመና ጋር ይመጣል፣ ዓይኑ ሁሉ የወጉትን ያያል፣ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን ብሎ 4 ማዕዘን አድርገ ከዛ ያለው የነበረው የመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል ብሎ እየነገረን ያለው ዮሐንስ ነው የሚተርክልን። ዮሐንስ ማን ነው ይህንን ቃል የተናገረው ብለን ስንጠይቀው ማን ይለናል? ያለው የነበረ የመጣው ሁሉን የሚገዛ ጌታ አምላክ ነው ይለናል። ሁሉን የሚገዛ ጌታ አምላክ ደግሞ አብ ነው። የት ጋር መሰለ ጥቅሱ ያለው? እዚህ ጋር ሉቃስ ወንጌል ምዕራፍ 1 ቁጥር 32 ላይ እርሱም ታላቅ ይሆናል የልዑል ልጅ ይባላል፣ ጌታ አምላክም የአባቱን የዳዊት ዙፋን ይሰጠዋል ይላል። ስለዚህ ጌታ አምላክ የተባለው ይሄ ነው። ኢየሱስ ክርስቶስ ራሱ ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ያን ጊዜም ኢየሱስ ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እርሱን ብቻ አምልክ ተብሎ ተጽፏልና አለዋል። ስለዚህ ለጌታ ለአምላክ ተብሎ እየተገለጸ ያለው እዚህ ጋር አንዱ አምላክ አብ ነው፣ ጌታ አምላክ። ስለዚህ ዮሐንስ ወንጌል ምዕራፍ 1 ቁጥር 8 ላይ ያለ የነበረ የመጣ የተባለው አካል አንዱ አምላክ ነው፣ እሱም አብ ነው። ሌላ ምንም አዲስ ፖይንት የለውም። እማነቀርበኝ ስለማን ነው መጀመሪያ ሲያወራ የነበረው እንዴ? እዚህ ጋር የራእይ መጽሐፍ ስለ 3 አካላቶች ያወራል። አብ ሊናገር ይችላል፣ አብ እግዚአብሔር ሊናገር ይችላል፣ ኢየሱስ ክርስቶስ ሊናገር ይችላል፣ መልአኩ ሊናገር ይችላል፣ 4 ሰው ወይ ደግሞ ዮሐንስ ሊናገር ይችላል። ስለዚህ እዚህ ጋር ይህን ጥቅስ ስትመለከተው እዚህ ጥቅስ ላይ ራሱ 3ቱ ተናግሯል። ኢየሱስ ተናግሯል፣ ስለ ኢየሱስ ተናግሯል፣ ስለ መልአኩ ተነግሯል፣ ስለ እግዚአብሔርም ተነግሯል፣ ኢቭን ስለ ዮሐንስም ተነግሯል። 4ቱም ተነግሯል እዚህ ጥቅስ ላይ። ለምሳሌ እዚህ ጋር ቶሎ ይሆን ዘንድ የሚገባውን ነገር ለባሪያው ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው። ኢየሱስም መልአኩን ልኮ ለባሪያው ለዮሐንስ አመለከተ ነው። ለባሪያው ለዮሐንስ አመለከተ ብሎ የሚነገረን ዮሐንስ ራሱ አይደለም፣ ሌላ አካል የአንተ ጸሐፊዎች ናቸው። ይሄ ማን እንደሆነም አይታወቅም። እርሱም ለእግዚአብሔር ቃል ማን ነው ይሄንን እየነገረን ያለው? የመጀመሪያ ላይ እንድትረዳው ነው ይሄንን ማስረዳ። እዚህ ጋር ቶሎ ይሆን ዘንድ የሚገባውን ነገር ለባሮቹ ያሳይ ዘንድ እግዚአብሔር ለዮሐንስ የሰጠዋል። በእርሱም የተገለጠው ይህ ነው። ኢየሱስም መልአኩን ልኮ ለዮሐንስ አመለከታል። ማን ነው ለዮሐንስ አመለከተ ብሎ የሚነግረን? ዮሐንስ ነው። ስለዚህ ይህንን ጸሐፊዎች ነው የሚናገሩት። እሺ እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክርነት ላየው ሁሉ መሰከራል። ይህን የሚነግረን ዮሐንስ አይደለም፣ መስካሪ የሆነ አካል። ዘመኑም ቀርቧል፣ የሚያነበው የትንቢት ቃል የሚሰሙትን በውስጡ የተጻፈውን የሚጠብቁ ብፁዓን ናቸው። ከዛ ዮሐንስ አለ። ዮሐንስ በኤስያ ላሉ ለ7 አብያተ ክርስቲያናት ከዚህ በኋላ ዮሐንስ ንግግር ይጀምራል። ካለው ከነበረ ከመጣው በዙፋን ፊት ካሉ 7 መናፍስት ከታመነው ምስክር ከሙታን በኩር የምድር ነገሥታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ማን የተናገረ ይሁን? ዮሐንስ ማለት በወደደን ኃጢአታችንን በደሙ ላጠበናል። ከዛ ስለ ኢየሱስ ማውራት ጀመረ። መንግስትንም ለአምላክና ለአባቱ አስተውል። እዚህ ጋር ለአምላክና ለአባቱ መንግስትን የሚሰጠው ለአምላክና ለአባቱ ካህናት እንደሆን ላደረገን ለእርሱም ዘላለም እስከ ዘላለም ድረስ ክብር ኃይል ይሁን አሜን። እነሆ ከዳመና ጋር ይመጣል። በደንብ አውዱን ተመልከት። ማን ነው ከዳመና ጋር ይመጣው? ኢየሱስ ክርስቶስ። ዓይን ሁሉ የወጉትን ያዩታል። ማን? የኢየሱስ ክርስቶስን። የምድር ወገኖች ሁሉ እርሱ ላይ ዋይ ዋይ ይላሉ። አዎን አሜን። ከዛ ያለው የነበረው የመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ ነው። ኦብቪየስ የሆነ ግልጽ ነው። ማን ነው ያለው የነበረው የመጣው? እዚህ ጋር ተገልጿል። እሱ ደግሞ ጌታ አምላክ የተባለው አብ። የሚመጣውም አብ ነው የሚመጣው? አዎ አብ የሚመጣውም አብ ይመጣል። የሚመጣው ማን ነው? እዚህ ጋር ለምን እንሸዋወዳልና? አብ ይመጣል። አብ ይመጣል። ወደ መሬት ይመጣል። አብ አብ ይመጣል።
አይ አይመጣም። የሚያወራው ሲጀመር ስለ ክርስቶስ ነው። ክርስቶስ ነው እነሆ በደመና የሚመጣው ክርስቶስ ነው። ማስረጃ ልስጥ፣ አብ እንዳይመጣ ማስረጃ ልስጥ። እሺ ትቀበላለህ ማስረጃ? እሺ እስሚዞ ሊያወራ ያወራና እኔ ደግሞ አብ እንዳይመጣ ማስረጃ ሰጥሃለሁ። እስሚዞ ቀጥል። መርሃባ። ይሄ እዚሁ ጥቅስ ላይ እኮ ለመገንዘብ በጣም በቀላሉ 4 ላይ አስረግጠህ ብትነግረው ማለት 4 ላይ ዮሐንስን በሲያ ላሉት በሰባቱ ቤተ ክርስቲያናት ካለውና ከነበረው ከሚመጣውም ማለት ካለና ከነበረው ከሚመጣውም የሚለውን ያዘ። ከሚመጣውም ማለት ካለና ከነበረው ከሚመጣውም ምስክር ምንድን ነው? ካለና ከነበረው ከሚመጣውም ከዛ በኋላ በዙፋናት ፊት ካሉት ከሰባቱ መናፍስት ከዛስ ከታመነው ምስክር ከሙታንም በኩር ከምድርም ነገስታት ከሆነው ከኢየሱስ ክርስቶስ 3 አካላቶችን እየጠቀሰልህ ነው አለ ካቡኪ አይደለ? ማን እየጠቀሰ ያለው? ካለና ከነበረው ከሚመጣውም አለ። አሁን እየተናገረ ያለው ዮሐንስ ራእይ ላይ ምዕራፍ 1 ቁጥር 8 ላይ እንደዚህ ነው የሚለው። ያው ተመልከት። እነሆ ከደመና ጋር ይመጣል፣ ዓይኖች ሁሉ የወጉትን ያዩታል፣ ከምድር ወገኖች ሁሉ ስለ እርሱ ዋዋ ይላሉ። አሁን አሜን ይላል፣ ስለ ኢየሱስ ክርስቶስ አውርቶ ማለት። ግን አሁን ቀጥሎ ምን ይላል መሰለህ? ያለና የነበረው የሚመጣውም ማለት ያለና የነበረው የሚመጣውም አሁን ደግሞ ስላለና ስለነበረው ስለሚመጣውም ነው የሚናገር። የሚለውን አይታል። ለምሳሌ ስለ አቡኪ አወርቼ ዮኒም በብዬ በቀጥል ዮኒ ነው ማለት ነው እያወራለሁ። ዮኒም ቆይ ፈተንሽ እዚህ ጋር አንዴ የሚለውን ቃል ተመልከተ። አንዴ አራትንማ እንደዛ ትፈተው። እስሚዞ እንደዚህ አይነት ነገር ውስጥ ከምንገባ ብዬ ነው፣ ምናልባት በአጭሩ ከተረዳ ብዬ ነው። ከዛ ወደዛ ደግሞ እንመጣለታለን። አሁን ይሄ ራሱ አሁን ያነሳነው አርጊመንት እንትን ስለሆነ እንጨርሰውና ከዛ ወደዛ እንመጣለታለን። ለምን ባልሆነ መንገድ ነው አይፈተው። አራትን እኮ እየገለጸ ያለው ቆይ 4 ላይም በደንብ ያስጨርሳል እንዴ? 4 እኮ ግልጽ እኮ ማስረጃ እኮ ነው። እኔ ከዛ ባነሳ አርጊመንት አለ። እኔ ደግሞ ማውራት የለብኝም። እንመጣለን አንዴ እዛ ጋር። አሁን የእንትኑን ልስጥህና አብ እንዳይመጣ ማስረጃ ሰጥቼ ከዛ ተማምነን ከዛ ደግሞ ነገር ጨርሳትና እንለፍ። እስሚዞ ቀጥል። እኔ እንግሊዘኛውንም በሁሉንም ያሳያል። አብ እንደሚመጣ ያሳይክና ማለት ነው። እኔትም ማለት ነው እዚህ ጋር እንቀጥላለን። አንዴ ተረድቻለሁ። አንተ ለማለት የፈለግከው የተለያዩ ናቸው ለማለት ነው የፈለግከው። የኔን ደግሞ ሀሳብ ትሰማኛለህ? እሺ ቀጥል። ምን ይላል መሰለህ? ካለው ከነበረው እና ከሚመጣው አሁን ሁሉም ነገር እየገለጸ ያለው ስለ ክርስቶስ ነው። መጨረሻ ላይ ምን ይላል መሰለህ? ካለው ከነበረም ከፊቱም ካሉት ከሰባት መናፍስት እንዲሁም ታማኝ ምስክር ከሙታን በኩር። ይሄ ሁሉ መገለጫ ስለ አንድ ሰው ነው የሚያወራው፣ ስለ አብ አይደለም፣ ስለ ተለያዩ ሰዎች አይደለም የሚያወራው። ልኳል። በጣም ጥሩ። እሺ ይሄ ስለማን ነው የሚያወራው? ማለት ያው 4 ላይ ነኝ። ዮሐንስም አለ። ዮሐንስ ሲጀመር እየመሰከረ ያለው ስለ ሁለቱ ነው። ዮሐንስ ወንጌል ዮሐንስ ራዕይ ምዕራፍ 1 ቁጥር 2 ላይ ስትመለከተው እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየ ሁሉ መሰከራል። ስለ እግዚአብሔርና ስለ ኢየሱስ ነው እየመሰከረ ያለው። 4 ላይ እንዲላል ዮሐንስም በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለና ከነበረው ከሚመጣውም በዙፋናት ፊት ካሉት ማን ናቸው? በዙፋናት ፊት ካሉት ከሰባቱ መናፍስት የተባለ ኢየሱስ ነው። እሷን ነገር በደንብ ያለው እስቲ ቆይ እና እሱን እኮ ነው እያለ ያለ እሷን ነገር ካለና ከነበረው ከሚመጣውም አለ። ከዛ በዙፋናት ፊት ካለው ከሰባቱ መናፍስት ከታመነው ምስክር አለ። ማን ነው ከሚመጣው? እንትን ስለሆነ ኮማ ስለሆነ እያንዳንድ ዲስቲንክት ናቸው። አዎ እኮ የተለያዩ ዲስኒክ መሆኑ የምትገነዘበው እኮ በዚህ ነው። ይኸው እዚህ ጋር ስርዓት ነጥብ ከነበረውና ከሚመጣው አንድ። አዎ በዙፋኑም ፊት ካሉ 7 መናፍስት 2 አይደል? አዎ እንዲሁም ታማኝ ምስክር ከሙታን በኩር ገዥ ከሆነው ከኢየሱስ ክርስቶስም። እሺ አሁን ጥያቄ ይመስለኛል ከሰባቱ መናፍስት ምትለዋን ነው አይደል? እየቆጠርክ ነበር 2 ብለህ አቆምክ። 3 በል ክርስቶስ በስርዓተ ነጥብ እያደረገ ነው የመጣልህ። ከነበረውና ከሚመጣው ከነበረውና ከሚመጣው ማለት ካሉት ቆይ ቆጥረሃል። ግልጽ ነው። አሁን ሙግታችን ገብቷል። እስሚዙ እንትን ላድርግለታል። እንግሊዝኛ ስለሚረዳ እንግሊዝኛው ግልጽ ስላደረገው ነው። አይ እኔ አልቀጥልም፣ እንግሊዝኛውን ልክፈትላችሁ፣ ቀጥሉ። በዛ ዮኒ እንግሊዝኛው ፍጹም ግልጽ አድርጎ ነው ያስቀመጠው። ፍጹም ግልጽ ማለት ነው። አማርኛው ላይ ለማቀራረብ ሞክሯል። ያው ግሪከኛው ከዛ በላይ ግልጽ ነው፣ ግን በእንግሊዝኛው ተመልከተው። እሱ እስሚዞ ታስጨርሷል። አስጨርሰው አቡኪ። እኔ ሀሳብ ለመስጠት
ሙት አደረጋችሁ እኔ ስላልነበርኩ ነው ወይስ እስከምታወጣ ድረስ ነው? የሆነ ያለ አላህ እሺ ያው አሁን ስታንዳርድ እንግሊሽ ቨርዥን ምን ብሎ እንዳስቀመጠው ልንገርህ። John to the seven churches in province of Asia, grace and peace to you from him አለ who is and who was and who is to come and አለ from ከለው ከነበረው ከሚመጣው አንድ አካል እና አለ and from the seven spirits before his thrones ሰቨን ስፒሪት የተባሉት ራዕየ ዮሐንስ ምዕራፍ 7 ቁጥር 3 ላይ ይመስለኛል ካልተሳሳትኩኝ መናፍስት ተብለው የተጠቀሱ ሰባቱ መላእክት ናቸው። ዙፋኑ የማን ነው ስንል የአብ ዙፋን ነው። ከዛ ኤንድ አለ አሁንም እና ፍሮም ጂሰስ ክራይስት who is ብሎ the faithful witness and እያለ ይቀጥላል ማለት ነው። ይሄን ብትመለከቱ በተመሳሳይ ደረጃ ሁሉም እንደዛ ነው ያስቀመጠው። ግሪከኛውን ብንመለከተው ሰዋሰው ተመሳሳይ ነው። ያው ቺ ካይ የምትለው ቃል ኤንድ ማለት ነው። አሁን እዚህ ጋር ኤሪን አፖሆን ኦካይ አለ ፒስ ፍሮም ማለት ነው። ፒስ ፍሮም ሂም ከማን ሁ ቢንግ የነበረው ያለ ማለት ነው። ከዛስ ኤን ሆ ኢንካይ ሆ ኤርሄሞስ የነበረው የሚመጣው ብሎ አስቀመጠው ማለት ነው። ከዛስ በኋላ ይቀጥልና አሁን ካይ ነው የሚለው ኤንድ ማለት ነው። አፖፎን ሄፕታ ብሎ ከዛ ደግሞ ሰባቱ ሄፕታ ማለት ሰባት ማለት ነው። ከዛ ሰባቱ መናፍስት ከእንደገና ካይ እያለ ነው የሚያስቀምጠው። ስለዚህ በጣም ግልጽ ሰዋሰው ነው። አሁን እዚህ ጋር ሊነሳ የሚችለው ጥያቄ ቅድም እንዳነሳ ነው አብ ይመጣል ወይስ አይመጣም ነው። ኦብቪየስሊ አብ ይመጣል። መጽሐፈ ሚስጥር ላይ አብ እንደሚመጣ በግልጽ አድርጎ አስቀምጦታል። የመጽሐፈ ሚስጥር ጸሐፊ አባ ጊዮርጊስ ዘጋስጫ አብ ይመጣል ብሎ በግልጽ አድርጎ አስቀምጦታል። ነገር ግን አብ እንደሚመጣ ማስረጃዎችን እንጥቀስ። ዳንኤል ምዕራፍ 7 ቁጥር 9 ላይ ዙፋኑ እስኪዘረጋ ድረስ አየሁ አለ። በዘመናት የሸመገለውም ተቀመጠ፣ ልብሱም እንደ በረዶ ነጭ፣ የራሱም ፀጉር እንደ ጥሩ ጥጥ ነበረ። ዙፋኑም የእሳት ነበልባል ነበረ፣ መንኮራኩሮችም የሚነዱ እሳት ነበሩ። ሂስ ኦብቪየስሊ እዚህ ጋር የተጠቀሰው አብ ነው። አንዱ እግዚአብሔር አብ ነው። ከዛ ይቀጥልና ስለዚህ ስለ አንዱ እግዚአብሔር ሲናገር ከዛ ደግሞ አንድ አካል ደግሞ ይገልጻል። እዛ ጋር 13 ላይ እንሂድ። በሌሊት ራእይ አየሁ፣ እነሆ የሰው ልጅ የሚመስል ከሰማይ ዳመና ጋር መጣ፣ በዘመናት ወደተሸመገለው ድረስ ወደፊቱ አቀረቡታል። ማን ነው ይሄ? በዘመናት የሸመገለው ድረስ የቀረበው የሰው ልጅ የሚመስለው የተባለው ኦብቪየስሊ ኢየሱስ ክርስቶስ። ከዚያ ይቀጥልና ራዕየ ዮሐንስ መጽሐፈ ዳንኤል ምዕራፍ 7 ትንቢተ ዳንኤል ምዕራፍ 7 ቁጥር 22 ላይ ካልተሳሳትኩኝ ያው በዘመናት የሸመገለው እስኪመጣ ድረስ ፍርድን ለልዑል ቅዱሳን እስኪሰጥ ድረስ እያለ ይናገራል። ማን ነው ይመጣው? በዘመናት የሸመገለው አምላክ አንዱ ይመጣል ብሎ ይናገራል። 3 ማስረጃ። ስለዚህ ይሄ በቂ ይመስለኛል። እስሚዞ የምትጨምረው ነገር ካለ አይ ቲንክ እንትን በል። እሺ ይሄ እንኳን አሪፍ መረጃ ነው የሰጣችሁኝ። እስቲ በደንብ አጠናለሁኝ። የቤት ስራ ሰጣችሁኛል። እዚህ ላይ ግን ማቴዎስ 16 17 እንዴት ነው የምታዩት እናንተ? ሰማለሁ ሰማል ዮኒ። ይሄ ኦፕን ማይንድድ ከሆነ ሰው ጋር ማውራት በጣም ደስ ይላል ነው። እሺ ቀጥልና እስሚዞ አስቀጥለው። ማቴዎስ ወንጌል ምዕራፍ 16 ቁጥር 17 ከ16 ጀምሮ። እሺ እስሚዞ ካለ አስቀጥለው፣ ወይ አሽረፍ ካለ አስቀጥለው። አሽረፍ ዝም ብሎ እስሚዞ ያለ ይመስለኛል። አይ ቲንክ ከፍቶት ነው የወጣው። እሺ አሳኛ ይመልሰኝ። ዮሐንስ ወንጌል ስንት ነው ያልከኝ? ነው ማቴዎስ ኦኬ እሺ 16 ማለት ያው 15ም ጀምሮ አንተ ያው የእግዚአብሔር ልጅ ነህ የሚለው ጥቅስ ነው። የሰው ማን ይባላል? አውዱን ከ13 ጀምሮ እንትን በለው አውዱ። እሺ እንደዚህ ይላል። ኢየሱስም ፊልጵዎስ ቂሳሪያ ወደ ተባለች አገር በደረሰ ጊዜ ደቀ መዛሙርቱን ለመሆኑ ሰዎች የሰውን ልጅ ማን ይሉታል ብሎ ጠየቃቸው። እነርሱም አንዳንዶቹ መጥመቁ ዮሐንስ፣ ሌሎቹ ኤልያስ፣ ሌሎቹ ደግሞ ኤርሚያስ ወይም ከነቢያት አንዱ ነው ይሉታል አሉ። እርሱም እናንተስ እኔን ማን ትሉኛላችሁ አላቸው። ሲሞንም ጴጥሮስም
አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ በማለት መለሰ ይላል። ሶ ጥያቄ ምንድን ነው እዚህ ጋር ፖይንቱ? ቀጥል 17 እሺ 17 ላይ ኢየሱስ እንዲህ አለው፣ ኢየሱስም እንዲህ አለው የዮናን ልጅ ሲሞን ሆይ ብፁዕ ነህ፣ ይህ የገለጠልህ በሰማይ ያለው አባቴ እንጂ ስጋና ደም አይደለም። አንተ ጴጥሮስ ነህ፣ በዚህ ዕለት ላይ ቤተ ክርስቲያን በቃ አለቀ። እሱ ጋር እሰራለሁ። እስከ 17 እሱ እሺ ከሱ ብቻ ነው። እሺ እዚህ ጋር በግልጽ አድሚት እያደረገ ነው አይደለ? አንተ ማለት ነው ሕያው ፖይንቱ የእግዚአብሔር ልጅ ነህ የእግዚአብሔር ይላል። ልጅ ነህ። ሶ የእግዚአብሔር ልጅ ሲባል ምን ማለት ነው አይደለ? ፖይንት መቼም እንግዲህ የእግዚአብሔር ልጅ ነው ስትል ወደ ባዮሎጂካል ልጁ ነው አትልም። ያ ማለት ለእግዚአብሔር አንድ ፊዚካል የሆነች ሚስት ኖራው ከእሷ ጋር የወለደው ነው አይባልም። የእግዚአብሔር ልጅ ማለት ምን ማለት ነው? ለምሳሌ ማቴዎስ ወንጌል ላይ በመንፈስ ድሃ የሆኑት የእግዚአብሔር ልጆች ናቸው ይላል። በደንብ አስተውል። በመንፈስ ድሃ የሆኑት የእግዚአብሔር ልጆች ናቸው ይላል። እዚህ ጋር የእግዚአብሔር ልጅ ሲባል ምን ማለት ነው ከተባለ ክሎዝሊ ሌት መሆናቸውን ሊያሳይ ብቻ የተጠቀሰ ነገር ነው። ክሎዝሊ ማለት እግዚአብሔርና እንግዲህ የእርሱ ልጅ የተባለው ወይንም የእሱ አገልጋይ፣ በነገራችን ላይ ልጅና አገልጋይ ተመሳሳይ ፖይንት አላቸው። የሐዋርያት ሥራ ምዕራፍ 3 ቁጥር 26 ማየት ትችላለህ። የሐዋርያት ሥራ ምዕራፍ 3 ቁጥር 13 ላይ ማየት ትችላለህ። አንዳንድ ቨርዥኖች ላይ ለምሳሌ ላሳይክ እዚሁ ኢንተርፕሬት እንዳደረግልህ። ይሄን ባይብል ተመልከተው። ሆሊ ባይብል ላይ ሪቫይዝ ስታንዳርድ ቨርዥን ነው ይታያል። ሪቫይዝ ስታንዳርድ ቨርዥን ነው። የሐዋርያት ሥራ ይቅርታ ስከፍት ያው ልቆይብህ እችላለሁ ያው መጽሐፉም እንደመሆኑ መጠን የሐዋርያት ሥራ ምዕራፍ 3 ኦኬ የሐዋርያት ሥራ ምዕራፍ 3 አይተኸዋል? የሐዋርያት ሥራ ምዕራፍ 3 ምዕራፍ 3 እንትኑ ቻፕተሩ ይሄ ነው። የሐዋርያት ሥራ ምዕራፍ 3 ቁጥር 13 ላይ እንደዚህ ይላል። ይታያል ብዬ ተስፋ አደርጋለሁ። ካሜራ ይጠራል ካለው ጨለም ያለ ቦታ ነው ያለሁት። the God of Abraham, the God of Isaac and the God of Jacob, the God of our ancestors has glorified his servant ይላል። ቃል በቃል አየኸው? glorify his servant የተባለው ማን ነው ከተባለ ክርስቶስን ነው። እንደዚህም ይዛው የሐዋርያት ሥራ ምዕራፍ 3 ቁጥር 26 ላይ ይታያል። 26 ላይ እንደዚህ ይላል when God raised up his servant ታስተዋልክ? በጣም when God raised up his servant ይላል። ያ ማን ነው his servant የተባለው ከተባለ ክርስቶስ ነው። እዚህ ጋር አሁን ያነሳው ጥቅስ ላይ የማቴዎስ ወንጌል ምዕራፍ 16 ቁጥር 17 ላይ የእግዚአብሔር ልጅ ሲባል ምን ማለት ነው መሆናቸውን ለማሳየት ነው። በዛው በተመሳሳይ ኮንቴክስት ደግሞ መላእክትም በዚህ መልኩ ተጠርተዋል፣ ሙሴም በዚህ መልኩ ተጠርተዋል። እሱ ብቻ አይደለም ኢአማኛን ወይም ደግሞ በመንፈስ ድሃ የሆኑት የእግዚአብሔር ልጆች ተብለዋል። ይሄ የእግዚአብሔር ልጅ መባሉ ሌላ ማቴዎስ ወንጌል ምዕራፍ 16 ላይ አሁንም እኔ ሙስሊም እንደመሆኔ ነው የምጠይቀ። ስምዖን ጴጥሮስም እንደዚህ ይላል፣ እነርሱም አንዱም መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ኤርሚያስ ወይም ነቢይ አንዱ ነው ይላሉ አለ። እርሱም እናንተ እኔን ማን እንደሆንኩ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ሕያው እግዚአብሔር ልጅ ነህ ይለዋል አይደል? ኦኬ እንደዚህ ይላል ማርቆስ ወንጌል ምዕራፍ 8 ቁጥር 29 ላይ ተመሳሳይ ጥቅስ ማለት ነው። እናንተ እኔ ማን እንደሆንኩኝ ትላላችሁ ብሎ ጠየቃቸው። ጴጥሮስም አንተ ክርስቶስ ነህ ብሎ መለሰለት። አንተስ እኔ ማን እንደሆንኩ ትላለህ ብሎ ጠየቃቸው። ጴጥሮስም አንተ ክርስቶስ ነህ ብሎ መለሰለት ይላል። ስለዚህ ተለዋዋጭ ቃል ሆኖ ለምን መምጣት አስፈልገው? ማርቆስ ወንጌል ምዕራፍ 8 ቁጥር 29። ስለዚህ እግዚአብሔር ልጅ ነው ማለት ነው፣ ክርስቶስ ነው ማለት ነው። ክርስቶስ ምን ማለት ነው እንዴ? ክርስቶስ ማለት የተቀባ ማለት ነው። በአምላክ የተቀባ ማለት ነው። አይተህ ከሆነ ማርቆስ ወንጌል
ክርስቶስ ሌሎችም ክርስቶስ ሊኖሩ ይችላሉ። ቅቡ ማለት ነው። እዚህ ጋር ስትመለከት 29 ላይ እናንተ እኔ ማን እንደሆንኩ ትላላችሁ ብሎ ጠየቃቸው። ጴጥሮስም አንተ ክርስቶስ ነህ ብሎ መለስለታል። ስለዚህ የእግዚአብሔር ልጅ ማለት ክርስቶስ ማለት ነው ማለት ነው። ክርስቶስ ስላደረገ በእናንተ ሜታፎር እንዲና ገብቶኛል። አንተ ሀሳብ ተረድቻለሁ። ሉቃስ 22:7 ታነብልኛለህ? እዚህ ጋር መልስልኝ። ጥያቄ ነው ጠየቀኝ። አዎ እዛ ጋር የተጠቀመው ቃል አንተ የሕያው እግዚአብሔር ልጅ ነህ ማለት ነው ብሎ ነው ያለው። እዚህ ጋር ደግሞ በተመሳሳይ ማርቆስ ወንጌል ምዕራፍ 8 ቁጥር 29 ላይ በተመሳሳይ እናንተ እኔ ማን እንደሆንኩ ትላለህ ብሎ ጴጥሮስን ሲጠይቀው ጴጥሮስም አንተ ክርስቶስ ነህ ብሎ መለሰለት ይላል። ስለዚህ እግዚአብሔር ልጅ ነህ ማለትና ክርስቶስ ማለት ተመሳሳይ ናቸው ማለት ነው። እዛ ጋር እግዚአብሔር ልጅ ነህ የተባለው እዚህ ጋር ክርስቶስ ስለሆነ ነው ማለት ነው። እኔ እስከማውቀው ድረስ አይሁዶቹም እኛም እናንተም መሲሁ አንድ እንደሆነ ነው እስከሚገባኝ ድረስ። መሲሁ እሱ መሲህ ስለሆነ ነው እግዚአብሔር ልጅ የተባለው ሙግት እንጂ እግዚአብሔር የባህሪ ልጅ ነው ማለት አይደለም። የሚገርም ፖይንት ውስጥ ከተኸኛል ስሚዝ። እዚህ ጋር ከጨረስ ከአንድ ፖይንት አነሳለሁ። ይሄንን ነበር ከቅድም ጀምሮ ስጽፍ ነበረና ጨርሰሃል ስሚዞ? የእግዚአብሔር የባህሪ ልጅ አይደለም ማለት ነው። እየተነሳ ያለው ክርስቶስ ስለሆነ ነው እንጂ እግዚአብሔር የባህሪ ልጅ ነው ማለት አይደለም። በጣም የሚገርማቸው ኢየሱስ ክርስቶስ የተሰቀለበት ምክንያት አምላክ ነኝ ስላለ ሳይሆን የእግዚአብሔር ልጅ ነኝ ስላለ ነው። ለምን መሰላቸው? የእግዚአብሔር ልጅ ማለት አምላክ የሚለው በቴዎፎሪክ አምላክ የሚለው ቃል ከዋለ የሚያረጋግጠው ምንነትን ነው ካልን መሲህ ነው የሚለውን ነገር ያደርጋል። እነሱ ደግሞ መሲህ አይደለም ብሎ ያምኑ ነበር። አንድ ጥቅስ ላሳያችሁ። ማርቆስ ወንጌል ምዕራፍ 14 እንግዲህ ያው እንግዲህ ልውጣ እንግዲህ አይመስልም። ለምን ቻንስ እያገኘሁ አይደለም እና ቻንስ እያገኘሁ አይደለም። ምንም ቻንስ አይሰጥም። በዚህማ እንዳይሰማክ ትቀጥላለህ። አሁን እናንተ ሶስት ናችሁና ሶስታችሁን በተራ አወራችሁ። እኔ ደግሞ እየተማርክ ነው እኮ ባይዘው የቤት ስራ እየሰጠህ ነው እኮ። እኔ ኦፕንሊ ነው የማወራው ኖርማሊ፣ ግን ያ ደግሞ ሲሆን ችግር የለውም። አንድ ሳይድ ፕሬዠር ደግሞ መሆን የለበትም አይደለ? ጠየቅ ነገርከኝ። አሁን ማለት ነው አልከኝና የሚማሩ ልጆች ስላሉ ነው እንጂ ሌላ በቃ ቀጥል። ትቼዋለሁ። ይህን ፖይንት ይባላል ሰዋል። ስለዚህ አሁን ያነሳውን ሀሳብ ነው እኔም ደግሞ በነገራችን ላይ ሉቃስ 22:7 ላይ ይጠይቁታል እነሱ ራሳቸው አንተ የእግዚአብሔር ልጅ ነህ ብለው ይጠይቁታል። እና በዛን ጊዜ የነበሩት አይሁዶች ያውቃሉ ምን ማለት እንደሆነ ትርጉሙ ስለሚገባቸው ነው እንደዚህ የሚጠይቁት። ገብተዋል። ለዛም ነው ሊገሉትም የፈለጉት። ምንም ግልጽ ነገር ነው እንጂ ሁሉም ፍጡር የእግዚአብሔር ልጆች ናቸው። እነሱም አይሁዶችም በእምነታቸው እኛ የእግዚአብሔር ልጆች ነን ብለው ነው የሚያስቡት፣ ከእናንተ ከእስላም ውጭ ማለት ነው። ስለዚህ አንተ የሕያው የእግዚአብሔር ልጅ ነህ ማለትና በእነሱ አረዳድ ትክክለኛ ቋንቋቸው ትክክለኛ አሁን በዛ ጊዜ በነበሩ ቋንቋኛ አንደርስታንድ አናደርገውም፣ ግን እነሱ ገብቷቸዋል ምን ለማለት እንደፈለገ አንደርስታንድ ስላደረጉት። ይሄ ደግሞ ብላስፈሚ ነው ለእነሱ። እኔ አምላክ ነኝ ብሎ መናገር እንደማለት ነው አንደርስታንድ ያደረጉት። ያ ማለት በእነሱ ደግሞ እኔ አምላክ ነኝ ብሎ የሚመጣን ሰው መሲህ ነኝ አይደለም። እኔ አምላክ ነኝ ብሎ የሚመጣውን ሰው ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እናንተ አማልክት ናችሁ አሉ ተብሎ በሕጋችሁ አልተጻፈንም አለ። እነዚያ የእግዚአብሔር ቃል የመጣላቸው በሙሉ ነቢያቶች አምላክ ተብሎ ይጠራል። እግዚአብሔር በነቢያት ማህበር ቆመ ብሎ ይናገራል። ስለዚህ ያ ሳይሆን ሀሳቡ አይሁዶች ራሳቸው እኮ ሙሴን አንተ አምላካችን እኮ ራሱ ብለውታል እኮ። ምንም ይሄ እኮ ግልጽ ነው። ግን ዋነኛው ፖይንት እነሱ ጋር ምንድነው አንተ የሕያው የእግዚአብሔር ልጅ ነህ የሚለው እነሱ ያሰቡት አንተ አምላክ ነህ ነው። ትክክለኛ አምላክ ነው። ገብቶሃል እንጂ እኮ እኛም እኮ ትንንሽ አማልክት ነን፣ ብዙ ነገር ማድረግ ይቻላል። ኢየሱስ ሊሰቀል ሊቀ ካህኑ በመካከላቸው ተነሳል። አንዳችም አትመልስም አለ። እነዚህ ሕዝብ በአንተ ላይ የሚመሰክሩብህ ምንድን ነው ብሎ ኢየሱስን ጠየቀዋል። ኢየሱስ ግን ዝም አለ፣ አንዳችም አልመለስም። በደንብ አስተውሉ። ደግሞ ሊቀ ካህኑ ጠየቀው፣ የብሩኩ ልጅ ክርስቶስ አንተ ነህን? አያችሁ፣ የብሩክ ልጅ ማለት የክርስቶስ ማለት ነው።
ብሩክ ማለት የእግዚአብሔር ልጅ ማለት ነው። አንተ ነህን አለዋል። ኢየሱስ መለሰ እኔ ነኝ አለ። የሰው ልጅን በኃይል ቀን ሲቀመጥ በሰማይ ዳመና ሲመጣ ታዩታላችሁ ሲል ሊቀ ካህኑ ልብሱን ቀደደ። ምክንያቱም የብሩኩ ልጅ ክርስቶስ መሲሁ እኔ ነኝ ስላለ ማለት ነው። ሊቀ ካህናቱም ልብሱን ቀደደ። ከእንግዲህ ወዲህ ምስክሮች ምን ያስፈልጉናል? ስድብ ሰማችሁ ምን ይመስላችኋል አለ። ምንድን ነው ስድቡ? የብሩክ ልጅ ክርስቶስ ነኝ ስላለ ነው፣ መሲህ ነኝ ስላለ ነው። የብሩክ ልጅ ማለት ራሱ መሲህ ማለት ነው፣ በእነሱ አውድ ማለት ነው። ስለዚህ የተገደለበትም እንትን ይሄ ነው። ምናልባት በጣም ረዥም ሰዓት ስላጠፋን የምታነሳው ማጠቃለያ ካለ ማጠቃለያ አንሳና ወደ ሌላ ሰው እንለፍ። ጥያቄ ካለ ጥያቄ፣ ወገኖች ደግሞ ካሉ ወገኖች። እናንተንም ልጠይቃችሁ እንጂ በተራይ ወገን እንዴት ነው? እሺ ወደኛ ከመምጣት በፊት ግን ይሁን አንድ ነገር ብቻ። ረጅም ሰዓት አሳለፍን እኮ እና እኔ መማር ያለብኝን ማጥናት ያለብኝን ነገር ወስጃለሁ። አይ አንድ ነገር ብቻ ልጨምር ማለት እሱም ለአውራ ሳይሆን እንድትገነዘብ ነው። አይሁዳኖች ጭራሽ ኢየሱስን አይረዱትም ነበር። እንደዚህ አይነት መሆንማ የለም። ቢረዱት ኖሮማ እንደዛ ባላደረጉት ነበር። ጭራሽ ነበር ያልተረዱት። ስትመለከቱ ያልተረዱትማ ሀሳቡን ነው እንጂ ለማለት የፈለገውንማ በግልጽ እኔ አምላክ ነኝ ማለትማ በግልጽ አውቀዋል ሚለውንም አይረዱትም ነበረ። ለምሳሌ ዮሐንስ ወንጌል ምዕራፍ 8 ቁጥር 42 ላይ ታል በጣም አስቂኝ ማለት ነው፣ እንዴት እንደሚያንሻፍፉበት። እናንተ አባታችሁ ስራ ታደርጋላችሁ አላቸው። እኛ ዝሙተኛ አልተወለድንም፣ አንተ አባት አለን፣ እርሱም እግዚአብሔር ነው አሉ። ኢየሱስም አላቸው እግዚአብሔር አባታችሁ በሆነ በወደዳችሁ ነበር። እኔ ከእግዚአብሔር ወጥቼ መጥቻለሁ፣ ሰሙ ማትችሉታል። እናንተ አባታችሁ ዲያብሎስ ናችሁ፣ ከዲያብሎስ ናችሁ። አባታችሁን ምኞት ታደርጋላችሁ፣ ትወዳላችሁ። እርሱ ከመጀመሪያ መንፈስ ገዳይ ነበር። ቀይ እንዴ ቀይ ስንት ላይ ነው? 40 ላይ ነው። ምን እንዴት አድርገው እንዳንሻፈፉበት 50 ላይ ነው። ቃሌን የሚሰማ ለዘላለም ሞትን አያይም ማለት ነው። ቃሌን የሚሰማ ለዘላለም ሞትን አያይም ብሎ ሲል ምንድን ነው አንተ የምትገነዘበው? ይሄ ስጋዊ ሞትን አያይም እያለ ነው አይደለም? እዛ እነሱ ምን ብለው ይለውጡታል? አንተ እንደዚህ በቀላሉ የተረዳኸውን ነገር እነርሱ ግን እንዴ አብርሃምስ እንኳን ሞተ፣ እናንተ ዘላለም ሞትን አታዩም ትላላችሁ ብሎ ከአብርሃም ጋር እንዴ አብርሃም ሞቶ የለ እንዴ አንተ እንዴት ትላለህ? እንደዚህ ግልጽ ነገር ነው። እንደዚህ ነው በወቅቱ የነበረው ሁኔታ አንደኛ ነገር መረዳት አለብህ። እኛ የምናውቀው ስለተማርን ሌላ ምንም የትኛውን ቦታ ላይ በከፍትልክ ግን አሁን የእግዚአብሔር ልጅ ነኝ ሲል አለ ከአቡኪ። አሁን የእግዚአብሔር ልጅ ነኝ ሲል ምን ማለት ነው የሚለው አንደኛ ማርቆስ ወንጌል ምዕራፍ 8 ላይ ጴጥሮስ አንተ ይሄው የእግዚአብሔር ልጅ ነህ አለው አይደለ? ያህን ማርቆስ ላይ ማቴዎስ ወንጌል ምዕራፍ 16 ላይ ያለው ማርቆስ ላይ የእግዚአብሔር ልጅ ማለት ምን ማለት መሆኑ እንድንገነዘብ አለ ኮንቴክስቹዋል አፕሮች አመጣንልን። ያህን ምን አለ? ክርስቶስ ነህ አለው ጴጥሮስ። ክርስቶስ ነህ ነው ያለው። ስለዚህ እግዚአብሔር ልጅ ማለት ክርስቶስ ነህ ማለት ነው እንጂ ከእግዚአብሔር ከዘመናት በፊት የተወለደ ማለት አይደለም። ያን ከተገነዘብን በጣም ቀላል ነው። እግዚአብሔርን እንደወለደው እግዚአብሔር ከባህሪ ተካፋይ አድርጎ ሙሉ መለኮትን ሼር አደረገው ምናምን የሚል ሴንስ ውስጥ ካልሄድክ በጣም ቀላል ነው። እዚሁም ደግሞ እንትኖች የብሩክ እግዚአብሔር የብሩክ ልጅ ክርስቶስ አለ። የብሩክ ልጅ ክርስቶስ ማለት ያው የአምላክ ልጅ ክርስቶስ ነኝ እያልክ ነው አለ። ሲጠበቅ የነበረው መሲህ ምንድን ነው? የእግዚአብሔር ልጅ ተብሎ ሊጠራ ይችላል። ነገር ግን ይህ የእግዚአብሔር ልጅነቱ ምን አይደለም? የአምላክ የባህሪ ልጅነት አይደለም። ክርስቶስ ስለሆነ የእግዚአብሔር ልጅ የተባለ ወይም ደግሞ ለምሳሌ ማን ነው? እስራኤል የእግዚአብሔር የበኩር ልጁ እንደሆነ ታውቃለህ? የበኩር ልጅ ነው። እስራኤል የበኩር ልጅ ነው ይላል። የበኩር ልጅ ማለት የመጀመሪያ ልጅ ማለት ነው። ያህ አለው ማለት እግዚአብሔር ከዘመናት በፊት ወለደው ማለት እንዳለ ሆነ ሁሉ እዚህ ጋም እግዚአብሔር ልጅ ሲባል ተመሳሳይ መንገድ መሲህ ማለት ነው እያለህ ነው። አሁን አቡኪ ከተረዳው ማለት ሙግት ያቀረበልህ ያ ነው። እሱ ምንድነው? ከጴጥሮስ ካነሳው ከጴጥሮስ ሙግት ጋር ጴጥሮስ እዛ ጋር የእግዚአብሔር ልጅ ነህ አለው። እዚህ ጋርም ደግሞ ማርቆስ ላይ አንተ ክርስቶስ ነህ አለው። በተመሳሳይ በቃ የሚፈታው በዚህ ነው ማለት ነው የሚል ሙግት ነው ያቀረበልህ። በቀላሉ መረዳት ትችላለህ። እስካሁን 3 ጥቅሶችን አንስተሃል። 3ቱንም ጥቅሶችን አስጊደናል። ጥያቄ ካለ እስልምና ሊመጣ ይችላል። እሺ ኔክስት ታይም በደንብ አንብቤ እመጣለሁ። እናንተ ጋር እናንተ ጥያቄዎች አለኝ። እሺ ጠይቅ፣ ጊዜ ካላችሁ ከሰጣችሁ ጠይቅ። እሺ ረዥም ሰዓት ስላወራንህ የፈለግከውን ጥያቄ ጠይቅ። አይደለ? በትዕግስት ሰምቻለሁ። መቼስ በትዕግስት ይሄን እድል ዮኒ የፈለግከውን ጥያቄ ነው የተባልከው። የፈለግከውን ጥያቄ አንሳ። እሺ ልክ አሁን እንደጠየቃችሁኝ ኢየሱስ መሲህ ነው አይደለ? በእናንተ አዎ መሲህ ነው።
እሺ መሲህ ነኝ ያለበትን ቦታ ታሳየኛለህ? ቁርአን ላይ ነኝ ማለት እኔ መሲህ ሆነኝ ብሎ የተናገረበት ነው። አይ ነኝ ለምሳሌ መሲህ ብሎ ጠቅሶታል። ነኝ ማለት እሱን አይደለም ያልኩህ እኔ አለ እንዴ? ለምንድን ነው እንደዛ ማለት ያለበት? አንተ ስለጠየቀኝ ነው። እኔ ክርስቶስ አምላክ መሆንን አሳየኝ አምላክ ነኝ ያለበትን ቦታ ስላልከኝ ተሴም ደግሞ መሲህ ነው ብላችሁ እስከምታምኑ ድረስ መሲህ ነኝ ያለበትን ቦታ ደግሞ እናንተ ማሳየት አለባችሁ አይደለ? አለበለዚያ እንትን ነው የሚሆነው፣ ሂፖክራሲ ነው የሚሆነው። አንደኛ ከአንተ ጋር እየጠቀስን የነበረው እንኳን ተብሏል ወይ ነው። የጳውሎስ መልእክታቶች ውስጥ ገብተናል፣ ዮሐንስ ራእይ ውስጥ ገብተናል፣ ተብሏል ወይ የሚለው ውስጥ ነበር ገብተን እያወራን የነበረዋል። አንተን የማሳመንና ያለማሳመን ጉዳይ ነው። አንተ የጠየቀኝ ምንድን ነው? ቃል በቃል እኔ ምንድን ነው መሰለህ ቁርአኑን ካለመገንዘብ ነው። አሁን ለምሳሌ አምላክ ለምሳሌ ምን ልበልህ መሰለህ መጽሐፍ ውስጥ የሆነ አላህ ሱብሓነሁ ወተዓላ ለኢሳ መጽሐፍ ሰጥቶታል። ለምሳሌ እኔ ለአንተ መጽሐፍ ብሰጥህ መጽሐፍ ግን እዚህ ገስት ላይ ያሉትን እንድታስተዳድር ነው። እዚህ ገስት ላይ ያሉትን ሰዎች እንድታስተዳድርበት ነው። ለምሳሌ 451 ሰዎች እንድትገነዘበኝሽ 451 ሰዎችን እንድታስተዳድር መጽሐፍ እሰጥሃለሁ። ያ መጽሐፍ ውስጥ አንተ እኔ እንዲህ ነኝ ብለህ መጨመር መብት አለህ ማለት። ምክንያቱም መጽሐፉን ጽፌ የሰጠው ከኔ ነኝ። መጽሐፉን የሰጠው ከኔ ነኝ። ስለዚህ አንተ እንደዛ ማለት ትችላለህ። ለምሳሌ ስለ አንተ ልናገር እችላለሁ። ዮኒ እንደዚህ ነው ብዬ ጽፌበት ልሰጥህ እችላለሁ። ግን አንተ መጽሐፉን ገለጥ አድርገህ እኔ እንዲህ ነኝ ብለህ መጻፍ ትችላለህ? አሁን እኮ ጥያቄው ቀላል አድርጌ ነው የነገርኩህ ስለምትሉት ነው ይህን ነገር እና ማወቅ ፈልጌ ነበር። ሊኖር እኮ ይችላል፣ አልፈለግከውም እንዳይሆን። የቁርአኑ ኮንሰፕት እንድትረዳው ነው። ምንድን ነው መሰለክ፣ አንደኛ አላህ ሱብሓነሁ ወተዓላ ለነቢዩላህ ኢሳ መጽሐፍን ሰጥቶታል። መጽሐፍ ውስጥ ነቢዩላህ ኢሳ ምን እንደሆነ ለምሳሌ ስለ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ይህን ቁርአን ሰጥቷቸዋል። ቁርአን ላይ ግን እኔ ነቢይ ነኝ ብለው ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም የመናገር አንዴ አዳምጥ፣ አንዴ አስጨርሰኝ።